መኪና ደግሞ አልገዛልኝም። የራሴ መኪና እኔ ብሩን ሰጥቼው እሱ ገዛልኝ። እኔ መኪናው ቀስ ስለሌለኝ ያ ነው። ላይቭ ላይ ወጣ ራሴ ብር ሰጥቼው ነው የገዛው አለች። ብር ሰጥቼው አይባልም፣ ነውር ነው። እኔ እዛች ጋር ስንት ሰው ጋር ቪዲዮ ሰርተንበታል እንትን ላይ ዩቲዩብ ላይ። ኢሳም ለኢክራም መኪና ገዝቻለሁ ሲል ኢክራም በራሷ በኩል አይ አልገዛልኝም ትላለች። ውሸታሙ ማን ነው? በትንሹ እንመልከት። መኪና ሲገዛልሽ ትመልሺ ነበር። መኪና የገዛልኝ መች ነው? የዛሬ አመት። የታመመው መች ነው? ከአመት ከ5 ወር በፊት። ታሪኩ እንዴት ተገልብጦባቸዋል። ለዛ ተውት። አስቸግረኝ ነበር፣ በጣም አስቸጋሪ ነበረች። ግን ሰባውን ከሷ ጋር ብር አመጣ ምናምን ነገር ከሷ ጋር ምንም ያመጣሁት ብር የለም። ወላሂ ነው የምላችሁ፣ ምንም አይነት ብር ያመጣሁት የለም። እሷ ምንም ገንዘብ እኔ እንዳገኝ ያደረገችው ነገር የለም። ወደ መኪና ደግሞ አልገዛልኝም። የራሴ መኪና ነው። ይሄን ከሆነ ማወቅ የፈለጋችሁት መኪናው የራሴ ነው። እሱን ከሆነ ማወቅ የፈለጋችሁት የሰው መኪና የምትሉት እኔ የምሰራው እኔ ሱሰኛ ነኝ። እኔ እቀምበታለሁ፣ አጨስበታለሁ። እኔ የምሰራው እኔ ተማርገው ለራሴ መኪና ካልገዛው አልገዛልኝም። መኪና መስሏችሁ ነው? እኔ ብሩን ሰጥቼው እሱ ገዛልኝ። እኔ መኪናው ቀስ ስለሌለኝ ያ ነው። ላይቭ ላይ ወጣ ራሴ ብር ሰጥቼው ነው የገዛው አለች። ከዛ ብር ሰጥቼው አንድ ተቀምጧል እንትን ብር ሰጥቼው ራሴ ነው የገዛሁት አለች። ዝም ብለህ አስቡ ምን ያህል ነው የሚደብረው ውስጥ። ቢኮዝ ባንኬ ላይ ባለው ነው የገዛሁት፣ ባለው ነው። እኔ አልሰሰትኩም ለሷ ብር ሰጥቼው አይባልም፣ ነውር ነው። እኔ እዛች ጋር ስንት ሰው ጋር ቪዲዮ ሰርተንበታል እንትን ላይ ዩቲዩብ ላይ። ኢሳምና ኢክራም እዚህ ሶሻል ሚዲያ ላይ ለብዙ ጊዜ አብረው ቆይተዋል። ታዲያ እነዚህ ልጆች በዚህ ቆይታቸውም በሰላምና በፍቅር በክብርና በአንድነት ነበሩ ማለት ትንሽ ያዳግታል። ይህ ማለት ባህሪያቸው ክፉ ነው ወይንም አመል የላቸውም ለማለት ሳይሆን የሁለቱ ጸባይ ግን የማይገናኝና የሚቃረን ነው ለማለት ነው። የሁለቱ ሀሳብ ብዙ ጊዜ አንድ ላይ አይመጣም። ሀሳባቸውም የተለያየና የሚቃረን ነበረ። አሊያም ደግሞ ኢሳም ክፉ ነው ኢክራም ጥሩ ናት፣ ወይንም ደግሞ ኢክራም ክፉ ናት ኢሳም ጥሩ ነው ለማለት ሳይሆን ጸባያቸው የተለያየና ፈጣሪ አንድ ላይ የሚሆኑ አይነት ሰው አድርጎ ስላልፈጠራቸው ነው ለማለት ያክል ነው። እዚህም ከመሆኑ ጋር እስከ ዛሬ ድረስ ውሎ ለማደር እንደ ሰው ልጅ ለመኖር ሲባል ተቻችለውና ተከባብረው እንደምንም ብለው ለብዙ አመታት አብረው ለመስራትና ኢትዮጵያ ላይ ለመታወቅ በቅተዋል። እንደምንም ብለው እስከ ዛሬ ድረስ ስንቱን አሳልፈው ክፉውንም ደጉንም አብረው አሳልፈው ዛሬ እዚህ የደረሱት ኢሳምና ኢክራም ዛሬ ላይ ግን ለመለያየትና ለመራራቅ ወስነዋል። በዚህ ውሳኔያቸውም ብዙ የነሱ ተከታዮች ቢቃወሙና ቢከፋቸውም እንኳን የነሱ ውሳኔ ግን አሁንም ድረስ አይሆንም፣ ካሁን በኋላ እኔና እሷ መለያየት አለብን፣ ካሁን በኋላ እኔና እሱ መለያየት አለብን የሚለው ብቻ ነው። ሆዳቸውን ከልብ አድርገው ነው የቆረጡት። በስከዛሬው ቆይታቸው 5 አመት አካባቢ አብረው ቆይተዋል። ታዲያ በዚህም ቆይታቸው እንደ ማንኛውም ሰው መጣላትና መቀያየም ነበረ። ቢሆንም ግን አንዱ ይቅር እያለ አንዱ ደግሞ ይቅርታ ብያለሁ እያለ እስከዛሬ ድረስ ይሄንን ሁሉ አመት አብረው መጥተዋል። የአሁኑን ጸባቸውን አስመልክቶ ታዲያ ለምንድነው ይቅር የማትባባሉት የሚለው የብዙ ሰው ጥያቄ ነው። ታዲያ እነሱም ይሄንን አስመልክቶ መልስ ሲሰጡ እስከ መች ነው ታዲያ የምንቻቻለው በዚህ አካታ ይላሉ። ዩቲዩብ ከዚህ በኋላ እኔና ኢሳም አንመጣም፣ አብረን አንሰራም። ክዶኛል ሲጀምር። ስለዚህ ካካደኝ ሰው ጋር እንደማሰራም። ስለዚህ አሁን እኮ በጣም ጩጬ ነገር ነውና ታረቃችሁ አብራችሁ መስራት የልጅ ምክር ነው የሚሆንበት። የሆነ ነገር ጥጉን አይተህ ታረቁ ይባላል። ምክንያቱም አሁን እኛ በዚህ 3 ታረቁ አይደለም 3 አመት ውስጥ ምንም ሳይልፍ ይመስላል እንዴ? በዚህ በተራ ነገር አይደለም እኮ። ኢሳምና ኢክራም መጣላት አያምርባችሁም ታረቁ የምትሉ ሰዎች የህፃን ልጅ ጨዋታ ነው የሚሆንባችሁ የሚለው ኢሳም ታዲያ እንዲህ ይላል። እናንተ እኔና ኢክራም በትንሹ የምንጣላ ይመስላችኋል ወይስ በትንሽ ቃል የምንኮራረፍ ነው የሚመስላችሁ? እኔና እሷ ለብዙ አመታት አብረን ቆይተናል። በዛ በአመታችን ውስጥም ስንጣላና ስንቀያየም ነበረ። ቢሆንም ግን የሥራ ጉዳይ ነውና መለያየት ስለማይሆንልን እንደምንም ብለን በትዕግስት አብረን እየኖርን ነበረ። ዛሬ ላይ ግን ያ ሁላ እስከ ዛሬ የተጣላ ነው ጸብና የተለያየ ነው ልዩነት ዛሬ ላይ መጥቶ አንድ ላይ ጎራ ሆኗል።
እንደምንም ብሎ ሊያለያየን ወስኗል እንጂ ዛሬ ላይ ለተፈጠረው ለትንሽዬ ነገር እንዴት ብለን እንለያያለን? ብዙ ነገር አብረን አሳልፈናል። እንደ አንድ ሰው ተጋግዘናል። እሷም እኔን ተባብራኛለች፣ እኔም እሷን ተባብሬያታለሁኝ። አልክድም። እሷም ደግሞ መጥፎ ሰው ናት ብዬ እሷ ላይ መፍረድም አልፈልግም። የእኛን መለያየት ብዙ ሰው እንደማይፈልገው አውቃለሁኝ። ቢሆንም ግን እኛ ራሱ ባንለያይ ደስ ይለን ነበረ። ግን ሆነና አንዳንዴ ከምንፈልገው በላይ የሚያስፈልገን ነገር ግድ ነውና የሚያስፈልገው መለያየቱ ሆኖ ተገኝቷል። እኔ እንደ አንድ ሰው ለኢክራም ጥሩ ነገር እመኝላታለሁኝ። ምክንያቱም እስከ ዛሬ ድረስ እኔ ጋር ለፍታለች። ለመለወጥም ቀና ደፋ ስትል ነበረ። ለዛም ቢሆን በህይወቷ ሙሉ ጥሩ ነገር እንዲገጥማትና መልካም ነገር ሁሉ እመኝላታለሁኝ። ቢሆንም ግን የኛ መለያየትና የኛ አንድ ላይ አለመመለስ ግዴታ ነው ብዬ አምናለሁኝ። ምክንያቱም እኔ በራሴ በኩል በጣም ቀንሻለሁኝ። ብዙ ሰዎች ከኛ ኋላ መጥተው በጣም ከኛ በላይ አድገዋል። ይህ ማለት ደግሞ የኛ ጥምረት ምንም እንዳልሰራና እንዳውም ወደ ኋላ እንዳስቀረኝ ነው የተረዳሁት። ወላሂ ላዚም እኔ ምንም ውሸት አልዋሸሁም። ከዛ በጣም ተናደድኩኝ። እንትን ላይቭ ላይ ሳይ ራሴ ብር ሰጥቼው አንክብረር ብላ ምታወራ ባይዘው አንዳንድ ሰው ምንድነው ውስጡ ታሙ ውጩ ላይ ደስተኛ ለመሆን ይሞክራል። አይኖ በደንብ አውቀዋለሁ። እንዴት ሊያረጋት እንደፈለገ እኮ እኔ አውቀዋለሁ። ገባ ምንም ነው ጨዋታው ምንም አይመጣም፣ ግን ይመጣል። ስለዚህ የመጣችሁ አጨቅጭቁኝ። ሌላችሁ የምፈልገው ነገር እሱን ብቻ ነው። እኔ ማንንም ገንዘብ አልበላሁም፣ ማንንም አልከዳሁም። ማንም ሲታመም ደግሞ ኢግኖር አላረኩም። እኔ እንደዛ አይነት ሰው አይደለሁም። እንደዛ አይነት ፐርሰናሊቲ የለኝም። እንኳንም ማቀውና ብሬ በልቼ ጠጣው ሰው ቀጥቶ አይደለም ማንም ሰው ታመምኩ ቢለኝ ሄጂ መጠይቅ አይነት ሰው ነኝ። ጂም ላይ ተጣላ በጣም ኖርማል ጸብ፣ በቃ ያው ቲቪተኛ ምናምን ስለሆነ ሁለታችንም በሚለው ነው እንጂ በጣም ኖርማል ጸብ ቀረች። አንተ ወላሂ በነጋታው ስለሌለችም እንዴት በቃ የትኛው ምክንያት አይመጥንም ብያለሁ ለዚህ ጉዳይ። ሳምባዲ ተነስቶ ማንም ሳያስታመኝ አላስታመመችኝ ምናምን ካለ የራሱ ጉዳይ አያገባኝም። ኢክራም በራሷ በኩል ስታወራ እኔ ወላሂ ምንም አይነት ውሸት አልዋሸሁም። ኢሳም ምንም አይነት መኪና አልገዛልኝም። እኔ በራሴ በጄ በሰጠሁት ብር ነው ሄዶ የገዛው። ታዲያ ይሄስ ገዝቶልኛል ማለት ይቻላል ወይ? እውነቱን እስቲ እናንተ ፍረዱ ብላ ትናገራለች። እውነት ቢቀጥን እንጂ አይበጠስም የሚለው ኢሳም ግን በራሱ በኩል እኔ እውነት ለመናገር በእርግጥ ገዝቼላታለሁ፣ ግን ደግሞ መካድና ማመን የእሷ ነው። በዚህ ያክል ደግሞ ኢክራም እንዲህ ትክዳለች ወይንም ደግሞ ይሄንን ነገር በአፏ ትናገራለች ማለት አልገምትም ነበረ። ምናልባትም ለመጣላታችን ትልቁ ምክንያትም ነው። ስለዚህ ኢክራም በዚህ ደረጃ ታስባለች ወይንም ታወራለች ብዬ ገምቼ አላቅም። ሰቦቼን ራሱ ችላ ብዬ ነው። ኢክራም የስራ ባልደረባዬ ናትና አሁን በእግሯም ጭምር መሄድ ስለሌለባት መኪናውን ብገዛ ለእሷ የተሻለ ነው የሚሆነው ብዬ የገዛሁላት። ለኢክራም ይሄ መኪና አይደለም ሌላም ነገር ይገባታል፣ የምንሰራውም አብረን አይደለም እንዴ በሚል ሐሳቤ ብገዛላትም እሷ ግን ዛሬ ላይ ይሄንን ነገር ለመካድ ወደ ኋላ አላለችም። የሰው ልጅ ብዙ አይነት መሆኑን ከመረዳቴ ጋርም እሷ ብትክደውም ባትክደውም ግን በእውነትና በተጨባጭ ያለ ነገር ነው። አሁንም ድረስ በኔ ስም ነው ያለው። እሷ ኢሳም አልገዛልኝም በራሴ ብር ነው የገዛሁት ብላ የምታወራውም ምንም ማምጣት አይችልም ካሁን በኋላ እጄ ገብቷል ብላ ነው። ቢሆንም ግን ማምጣት እችላለሁኝ። በራሴ እጅ ያንን መኪና ማስገባት እችላለሁኝ። ዛሬ ኢክራም የኔ ነው ብላ የምትይዘውን መኪና ከእንግዲህ ከነገ ጀምሮ ተቀብዬ የኔ ማድረግ እችላለሁኝ። ግን ደግሞ አንዴ ተሰጥቷልና ይገባታል ብዬ ስላሰብኩም እንዲህ አይነት ነገር አላስብም። ምክንያቱም ይሄ ለኢክራም ይገባታል ብዬ አምናለሁ። እውነት ቢቀጥንም አይበጠስም እንደሚባለው ነውና እኔ ችግር የለውም። ይሄንን ያረኩት እኔ ለእዩንታ ወይንም ደግሞ ይሰጣል አለው ለመባል ሳይሆን ጀስት ጓደኛዬ ስለሆነች ይገባታል ብዬ ያረኩት ነገር ነው። ይሄንን ያስተማረኝ እስከ ዛሬ ድረስ ያሳለፍኩት የስቃይ ህይወቴ ነው።
ቢሆንም እኔ ይሄን በማድረጌም አልጸጸትም፣ የምኮራበትም አይደለሁም። ለጓደኛዬ የሚገባኝን አድርጌያለሁኝ፣ በዚህም ደስተኛ ነኝ ይላል ኢክራም። በራሷ በኩል እኔ ኢሳምን ምንም አላረኩትም፣ በራሱ ጊዜ ከድቶኛል፣ ዞር ብሎ እኔን ትቷል። ስለዚህ እኔ ደግሞ እንዲህ አይነት ሰው ጋር ካሁን በኋላ መገናኘትም ሆነ መነጋገር አልፈልግም። ከእንግዲህ እኔና ኢሳም አንድ ላይ መሆን የለብንም፣ አንገናኝም ብለው ቆርጠዋል። ታዲያ ይሄ ድርጊት ሁሉንም ሰው ያሳዘነና የሚያቃቸው ሰው በሙሉ ለምን እንዲህ ታረጋላችሁ? ከናንተስ ይጠበቃል እንዴ ቢሏቸውም እንኳን አዎ እንግዲህ ይጠበቃል። እኛም ማድረግ ያለብን ህይወታችን የሚያሳምረውን ነገር ነው እንጂ ለኛ የሚጎዳንን ነገር ሁሌም ቢሆንም መሸሽ አለብን ብለው እንደ አማራጭ የያዙት መለያየቱን ነው። እንደው መቼም እንደ ጊዜ ጉዳይ ሆኖ የሆነ ሰዓት ላይ ይታረቁ ይሆናል። አትፈውልልህም። ፋውል ስለ መጥፎ ሳይሆን በስሱም ቢሆን የራስ ጉዳይ ነው፣ የሚቀረው ይቀራል። ገባ? ክብር ይበልጣል ነው። ክብር መብለጡ አይከፋም። ትክክል ነች ያለው ይሄው ምን ያህል ወደኋላ እንደቀረው ሁለታችንም የገባ ነው ከአመታቶች በፊት ነው። ሚሊዮን ግን ሚሊዮን ብር በነበረበት ሰዓት የገባን ሰዎች ሰው አይን ውስጥ የለንም።